የነቃ ያገኛል ነቃ ሼባው ረጅም እድሜ ከጤና ጋር አላህ ይስጦት ብያለሁ። ሼባው ተጠቀሏለሁ ጂኒ ምናምን ማንሻንቺ ደግሞ በቀሉነሽ ወይ ፈላው የመጨረሻ እድል ሰጥቻለሁ። የመጨረሻ እድል። ቆይ ምን አባህ አድርግ ነው የምትለኝ አንተ የተለከፍክ ሽማግሌ? ምን አባህ ላድርግ? ምንድን ነው የምትፈልገው ከኔ? እኔ እኮ ምንም እየገባኝ እኮ አይደለም እኮ እዛን ነው ልብዝና ፉላ ምናምን ይለጣጥፉሃል። ከዛ በኋላ እኔ ጋር ስትመጣ ደግሞ ጀግና የምትጫወተው ነገር አለ። ምን አባህ ነው ኬዝ ከኔ ጋር? ቆይ ምን አትከበረም እንዴ አንተ ቅሌታም? አረ እንዴት አባቱ ነው የሚያቃጥለው በእናትህ። ውፍ ጀማ ይሄን ጨዋታ ጋይስ 8 ነጥብ አምሮኝ ነበረ። 8 ነጥብ አምሮኝ ነበረ። ማን 8 ነጥብ አምሮኝ ነበረ ጋይስ። በጣም ነው የሚያናደው፣ በጣም ማለት ነው። 8 ነጥብ በጣም አስፈልጎ አይኑ እኮ 6 ነጥብ ዲፈረንስ አለ። ሁሉ ነገር በእጃችን ነው በደጃችን ነው አውቃለሁ እኮ። እሱ ግን ይሄን ሼባ ደግሞ መለጠፍ በጣም አምሮኝ ነበረ። ወይኒ እንደዚህ ድድል እኮ አይገኝም። ማን ዲታ አባቱ ነው የሚያቃጥለው። አይ ንቀን ገብተን ነጥብጣልን ጀሞ ንቀን ገብተን ነጥብጣልን። ይሄ ቋጥሮ አቻ ሰጠን። ሰከንዳፍ ሙሉ ብልጫ ቅጥቅጥ እነዚህ ናቸው ሻምፒዮን መሪያቸው። ባልገባ ሻምፒዮን አመሰግናለሁ። አንተ ሚዜ ነህ። ባልገባ ማለት በቃ ባልገባ የምታውቁ ሰዎች ታውቁታላችሁ። በቃ ሰከንዳፍ ማለት ይሄን ጨዋታ ያላየ ሰው ማለት ሰከንዳፍ አርሰናል ከመልበሻ ቤት እንደወጣ ማረጋገጫ የለም። በቃ ምንም ነገር ሳያደርጉ በቃ ቅጥቅጥ አድርገናቸው ወጣን። በስማ ምስሉት ታክቲክ በጣም ጸዴ። ጎን ለጎን ዩናይትድን ለምን አያሰለጥንም? አሁንና ሊቨርፑልን እንትን እያለ ምን ታስባለህ? በጣም ይችላል። እኛ ቃል እንትን ስል ሳወራ ማለት ሰኞና 40 ብቻ ዩናይትድ እንዲያሰለጥል በቂ ነው። በቃ ጎን ለጎን ስጡት። እኔ ነግራችሁ ነበር አይደል? ቁልፉን እንትን ብያችኋለሁ። በሌላ ቪዲዮ እንመለሳለን። ሳምንቱን ሙሉ እነግራችኋለሁ የፕሪሚየር ሊጉኖች። እንግዲህ እኛ የምናስጥለው ነጥብ እናንተ የምትሰጡ ከሆነ ድካማችን መና ነው የሚሆነው። ጓዶች ከኛ የሚጠበቀውን አድርገናል። እንመለሳለን። ይመቻችሁ። አብዛኞቻችሁ የተቃጠልኩ ሊመስላችሁ ይችላል። አልተቃጠልኩም። በጣም የተቃጠልኩት ቀጠል ብያለሁ። ማን መቼ ነው ይሄን ቡድን የምንበቀለው? ማን ሶቦስ ላይ እንደዛ ቁልት እንዳለበት ሳይገረፍ ይወጣል። 2-3 ዓመት ዳጊስታን ሳንልገው ይወጣል። አሁን ዲቤክ እየፎከረብኝ ነው። ሰከንድ ሃፍ ቀጠቀጥናችሁ ይላል። አንድ ሾት ኦን ታርጌት እኮ የላቸውም። ገባለ እነሱ ናቸው ያምናው ቻምፒየን። እንዳበጠብጥ ቪዲዮ በእናት በፈጠረ በክሽ ልስራበት። እሺ ምታሪክ ቪዲዮ ኧረ ፈጠረ ቪዲዮ አታበላሽብኝ። አንድ ሾት ኦን ታርጌት አልሞከሩም። ግን ቻምፒየን ነን አሉ። ያ ቁሌታሙ ሾቦዝ ላይ እንዳለው ይችላል፣ ሜዳ ላይ ይችላል። ቆላው እንጂ አልገደለም። ገባለ ቆላው እንጂ አልገደለም። ግን ኖ ሾት ኦን ታርጌት ቻምፒየን ነን እኛ። ሻውን ዛሬኛ ቻምፒየኑን ገጠም ነው። ሾት ኦን ታርጌት አልሞከረብንም፣ አላሸነፍነው። ኖርማል ገባችሁ አይደል? አንድ የአርሰናል ደጋፊ አርቴታ ዚስ አርቴታ ዛት እና እንዳትሉ። አርቴታ ምንም አላለም። አሰልጥኗቸው ገቡ። ያሰነጠላቸውን ነገር አልተገበሩም። የነሱ ጥፋት። ፈርስታ ሳካ ብቻ ነበር እየጮተ የነበረው። ከሳካ ውጪ ማንም ምርጥ አለ? ማንም ምርጥ የለም። እና ክሬዲት መስጠት አለብን። ይሄ ወሽጥማም የሆነ ቡድን እኛን ሲገጥመን ብቻ ነው ኳስ የሚችለው። እኛን ሲገጥመን ነው ሚድፊልዱ ምርጥ የሚሆነው። እኛን ሲገጥመን ነው ዲፌንሱ ምርጥ የሚሆነው። እኛን ሲገጥመን ነው አመቱን ሙሉ ጎል ያላገባንበት ብቸኛ ቡድን ሊቨርፑል። አመቱን ሙሉ ሁሉም ላይ ጎል አግብተናል። ሆም አዌይ ምናምን ዳዝናት ማተር። ምን አይነት ከኔ ጋር ለምን አለቀኝ? ለምን አለቀኝ? መቼ ነው እንደሌላው መበቀል አለብኝ? አንተ እንደዚህ እንደፈላብህ አይቀርም። ለዛሬ ያው ለኛ አቻ 6 ፖይንትስ ክሊር ሆነንም አቻ ያቃጥለናል። ምክንያቱም ያርሰናል ደጋፊዎች ነን። ኖርማል አይደለም ለኛ። ለእናንተ ግን 9 ጌም አልተሸነፋችሁም። 10ኛውን ጌም አልተሸነፈ። ሪኮርዳችሁ ራሱ አልተሸነፍንም ነው። ሪኮርዱ አልተሸነፍንም። ያቻ ንጉስ ነን። አቡጋሪ የተባለውን ዕቃ
ተሰጥቷል አርኒ ስሎት ለሚካኤል አርቴታ ማለት ነው። ሚካኤል አርቴታ በፍጹም ያልቻሏቸው አሰልጣኝ ቢኖሩ አርኒ ስሎትን ነው ማለት ነው። በፕሪሚየር ሊጉ ማሸነፍ ያልቻሉት ቡድን ሊቨርፑልን ነው ማለት ነው በዘንድሮ የውድድር ዓመት ማለት ነው ያራዳ ልጆች። እንደዚሁም ደግሞ ከ7 ተከታታይ የሜዳ ማሸነፍ በኋላ ነው ሊቨርፑልን ገጥመው አቻ መውጣት የቻሉት ማለት ነው። በዛሬው ጨዋታ ሊቨርፑሎች እሱንም ባስገዳጅ ሁኔታ ነው እንጂ የስኳድ ዴብዛቸው በጣም ከመንመኑ የተነሳ ምንም አይነት ተጫዋች አልቀየሩም ነበር ማለት ነው። ባለቀ ሰዓት ኮነር ብራድሊ ተጎድቶ ጆ ጎሜዝን ቀይሮ ማስገባት ችሏል። እንዲሁም ደግሞ ሚካኤል አርቴታ ብዙ የሚባሉ ተጫዋቾችን መቀየር ችለው ቢሆንም የአርኒ ስሎቱ ዘራዊት በዛሬው ጨዋታ ላይ እጅግ በጣም በመቀናጀት አስገራሚ ጨዋታ ነበረ ሲጮቱ የነበረው ማለት ነው። ሪያን ግራቨንበርች፣ ፍሎሪያን ቬርቲዝ ሜዳ ውስጥ የሚሰሩት ስራ እጅግ በጣም አስገራሚ ነበረ ማለት ነው። እነ ማርቲን ዙበሜንዲ ምንም ነገር እንዳይፈጥሩ ሜዳ ውስጥ ስራ እንዳይሰሩ የሚያደርጉበት መንገድ እጅግ በጣም አስገራሚ ነበረ ማለት ነው። እንደዚሁም በአርሰናል በኩል ቡካዮ ሳካ ምን አለፋችሁ ፈርስታፍ ኬርኬዝን መቀለጃ ነበር ሲያደርገው የነበረው ነው መላራዳ ልጅ ማለት ነው። ሰከንድ ሃፍ ኬርኬዝ ምን በልቶ እንደገባ አይታወቅም። እጅግ በጣም አስገራሚ ብቃት ነበር ሲያሳይ የነበረው። እንደ ቡድን ሊቨርፑሎች በዛሬው ጨዋታ እጅግ በጣም አስገራሚ ነበሩ ማለት ነው። ነጥብ ተጋርቶ መውጣት ቢችሉም ሲቲም ሆነ አስቶን ቪላ ነጥብ በመጣላቸው አርሰናል ፕሪሚየር ሊጉን በ6 ነጥብ መምራት ችሏል ማለት ነው። ያራዳ ልጅ ሀሳብ አስተያየት ኮሜንት ላይ ሼር ኮፕሊንክ እናንተ ነው። እንደዛ ስታጎፈሉ የነበራችሁ አርሰናል ደጋፊዎች አንዴ ወደዚህ ወጣ ብሉ ይላችሁ። እንደዚህም አለ ለገ እንደዛሬውም አለ 10 ምናምን ጨዋታ እየቀረ ልትገሉን የደረሳችሁ እንደዚህ ሲላችሁ እንደዚህ ልትገሉን የደረሳችሁ ሰዎች በቃ ተረጋጉ። ሊጉ ላይ ያላችሁ ትንሽ የ7 ወይ 8 ነጥብ ዲፈረንስ ማስተንፈሻ ነው። የሆነ ሰዓት ላይ ብትንገዳገዱ ይደግፋችኋል እንጂ ዋንጫ መብያ አይደለም። በዛ ላይ እንደዚህ አይነት ቦቅቧቃ አሰልጣኝ ይዛችሁ እና እንደው በማርያም በቃ ተረጋጉ እና አንዳንድ ክለቦች ደግሞ ውለታ ስጠይቁ ከትልልቅ ክለብ ውለታ ጠይቁ። ደስ ላይክ እንደዚህ ማለት ነው። ዛሬ አግቢ ቢኖረን ኖሮ እናሳያችሁ ነበረ። ደስ እንዴ ሱቄን በስም ነው ማዞረለ